ዛሬ በአዲስ የምስራችና ትልቅ የእግዚአብሔርን በረከት ባዘለ ሐሳብ ወደ እናንተ መተናል። ነጻነት ቤተክርስቲያን በተሰጣት ከመንግስት በተቀበለችው ቦታ ላይ 1200 ካሬ ሜትር ላይ ያረፈ ትልቅ ካቴድራል እየገነባች ትገኛለች። በዚህ ግንባታ ሂደት የተከናወነውን ስራ ስንመለከት በእናንተም በእግዚአብሔርና በእናንተ አብሮነትና ትብብር ወደ 65% የሚሆነው የግንባታው ሂደት ተከናውኗል። አሁን ቀጣዩ ያለውን ግንባታ ለማካሄድ የግዴታ ክረምቱ ከመግባቱ በፊት ይህንን ስራ ተረባርበን ማከናወን ስለሚገባን ይህንን መልእክት ለማስተላለፍ ወደ እናንተ የቤተ ክርስቲያን መሪዎች ዋና መሪ ፓስተር መኮንን ሪባ፣ ፓስተር ሄኖክ፣ እኔም ፓስተር በፍቃዱ በፊታችሁ አለን። የእግዚአብሔር ቃል ሲናገር እንዲህ ይላል። በሐጌ ምዕራፍ 2 ላይ ቁጥር 4 እንዲህ ይላል፣ አሁን ግን ዘሩባቤል ሆይ በርታ ይላል እግዚአብሔር። ታላቁም ካህን ኢዮሳዴቅ ልጆች ኢያሱ ሆይ በርታ፣ እናንተም ያገሩ ሕዝብ ሆይ በርቱና ስሩ ይላል እግዚአብሔር። እኔ ከእናንተ ጋር ነኝ ይላል የሰራዊት ጌታ እግዚአብሔር ይላል። እንግዲህ እግዚአብሔር ሲያበረታቸው ከመሪዎች ጀምሮ እስከ ሕዝቡ ድረስ እስከ ታችኛው የመጨረሻው በዚህ ስራ ላይ የሚሳተፉ ሕዝቦችን ጭምር ማበረታቻና እንደገና ደግሞ ስራውን እንዲቀጥሉ ሲያበረታታቸው እናያለን። ዛሬም እንግዲህ በዚህ ቃል መሰረት ይሄ የተጀመረው የግንባታ ስራ ይሄ ሶሌታ ካልተሞላ መጪው ክረምት ላይ በጣም ብዙ ነገሮችን ያባክናል፣ ያበላሽብናልና ስለዚህ ለዚህ ነገር ሁላችን ልንጋደልበት የሚገባ ይሄንን መልእክት በግንቦት 23 የማሰባሰቢያ ፕሮግራም ስላለን በዛ ቀን ለመሳተፍ በዛ ቀን አብረን ለመጋደል በዛ ቀን በርቱና ስሩ ያለውን የእግዚአብሔርን ትእዛዝ ለመፈጸም ሁላችንም እንድንነሳ ሁላችንም በዚህ ስራ እንድንሳተፍ የአምላካችን ቤት ነው፣ ለትውልድ የሚሆን ስራ ነው እየሰራን ያለ ነው። ይሄንን ጥሪያችንን ወደ እናንተ እናቀርባለን። ከኛ ጋር አብራችሁ ተጋደሉ። ዋጋችሁ በእግዚአብሔር ዘንድ በሰማይ ታላቅ ነው። ቀጣዩን ለፓስተር መኮንን ሰጣለሁ። እግዚአብሔር እናመሰግናለን። እንግዲህ አሁን የምንገኘው ፓስተር ፈቃዱ እንዳለው በነጻነት ቤተክርስቲያን ግንባታ ላይ ነው። በውጭ በአፍሪካ፣ በአውሮፓ፣ በአሜሪካ በተለያየ ከተማ ያላችሁ ሁሉ እንደምታውቁት ነጻነት ቸርች በገጠር በከተማ ብዙዎቻችሁ በየገጠር ከተማ አገልግለናል። አሁንም እያገለገልን ነው። ይህን ግን ዋናውን እናት ቤተክርስቲያን ስንሰራ ግን ብዙዎቻችሁ ተሳትፋችኋል። ይሄ 5ኛው ነው አሁን የምንሰበስበው እና ከፍተኛ ብር ነው የሚጠይቀን። በእውነት ይሄ መልካም ገድል ነው፣ መልካሙ ገድል ነው። የኪንግደሙን የመንግስቱን አሁን ያለንበት በኢትዮጵያ ወራት ግንቦት ስለሆነ ቶሎ የተጀመረ ነው። እንደምታዩት በተለያየ ነገር ጀምረነዋል እና ይህንን ፊኒሺንግ ለመስራት የሶሌታውን ለመሙላት ሁላችንም ከምንጊዜውም በላይ በሀገር ውስጥ ያላችሁ በቤተ ክርስቲያናችን ያላችሁ በየአጥቢያ ያላችሁ የእኛን አገልግሎት አብራችሁ በክርስቶስ ታላቁ የወንጌል ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ያገለገልናችሁ ሁሉ እንደያቀማችሁ አሁን የምንፈልገው ትልቁ ሙሌት ነው። አሁን የምንሞላው ከምንሞላቸው ውስጥ ከፍተኛው ይሄ ነው። አሁን ከፍተኛ ነው። ስለዚህ በዚህ መልካም ገድል መልካሙን ገድል ተጋድላችሁ ለኪንግደሙ ለሚቀጥለው ትውልድ እየሰራን ነው ያለነው። ለአምልኮ የሚሆን ለትምህርት የሚሆን ሰዎች ቅዱሳን በተለያየ መንገድ ተሰብስበው ሰርጋቸውን የሚያደርጉበት የተለያየ ስልጠና የሚሰጥበት ሪቫይቫል የሚነሳበት ቦታ እየሰራን ነው ያለነው። ይሄ የአንድ ግለሰብ ስራ የሁለት አይደለም። ይሄ ኔሽን ነው፣ ወንጌል ነው፣ ታላቁ ተልእኮ ነው። ስለዚህ በጣም የምንወዳችሁ የምናከብራችሁ ቅዱሳን ከቅዱሳን ውጭ የሆናችሁ በሙሉ በኢትዮጵያ ያላችሁ ሁሉ ማናችሁም እጃችሁን እንድትዘረጉልን ከዚህ አሁን መልእክታችን ከሰማችሁ ጀምሮ በምንልክላቸው አካውንት ላይ እየተካተተ መምጣት አለበት። 23 የመጨረሻው ቀን ነው። አሁን ግን ጀምረዋል። ብዙዎች በውጭ በሀገር ውስጥ እየተነሳሱልን ነው እና በርቱ። ሐጌ ላይ እንዳለ እግዚአብሔር ከኛ ጋር መንፈስ ቅዱስ አብሮን አለ። እሱ ባይኖር አንቸራም ነበር እስካሁን ድረስ። እግዚአብሔር በቅንነት እየረዳን ነውና የምታቁን ወገኖቻችን ከምን ጊዜውም በላይ እጃችሁን ዘርጉልን፣ ፋይናንስ ላኩልን። በቃ በጣም ያስፈልገናል። አሁን ክረምት ስለሆነ ከምን ጊዜውም በላይ ተጋደሉ፣ በእውነት ተጋደሉልን። ይህ መልካም ገድል ስለሆነ እንደ እግዚአብሔር ሰው እናገራለሁ። ትባረካላችሁ። ከዚህ ቤተ ክርስቲያን ጋር በምትዘሩ ዘር እግዚአብሔር ይባርካችኋል። ትባረክ። ነገ ልጆቻችሁ ቢመጡ እዚህ ቦታ ለማግባት ለተለያየ ለሰርግ ለምን ለብዙ ነገር የሚሆን ነው። በዛ ጊዜ መታችሁ አብራችሁ ከኛ ጋር ከተባበራችሁ
ፈጽሞ በነፃ ነው የምናደርገው። እዚህ ቦታ ላይ ልጆቻችሁ ሰባኪ ሊሆኑ ይችላሉ፣ ዘማሪ ሊሆኑ ይችላሉ፣ ኮንሰርት ሊያዘጋጁ ይችላሉ። በእርግጠኝነት የኛ የነጻነት ቤተክርስቲያን ብቻ አይደለም፣ የመላው የክርስቲያኖች የአማኞች ዳግም ለተወለዱ ሁሉ እየሰራ ነው። የትኛውን ዲኖሚኔሽን ውስጥ ያላችሁ ሁሉ ይህንን ድጋፍ ብታረጉ መንግስቱን እንዳደረጋችሁ እግዚአብሔር ዋጋችሁን ታላቅ እንደሚያደርግ በልጆቻችሁ ላይ በረከት እንደሚያመጣ በቢዝነሳችሁ ላይ በረከት በጤንነታችሁ ላይ በረከት እንደሚመጣ አምናለሁ። ጌታ ኢየሱስ እንዳለው በእርግጥም ፈውሰዋል። ምክንያቱም ይሄ ሰው ሕዝብን ወዶ ሰርቷል ነው ያሉት። ወደ ኢየሱስ ሲያቀርቡ መፈወስ አለበት አለ። ያገናኛል። ይሄ ነገር የእግዚአብሔር ቃል ነው። ስለዚህ ምኩራብ ስለሰራ ነው የተባለለት ቅድሚያ የሆነለት። ዛሬ እግዚአብሔር ለእናንተ ቅድሚያ ነገር ያደርጋል። አብራችሁን ደግፉን። በፍጥነት ከሰማችሁ ቀን ጀምሮ በቸርቹ አካውንት ላይ ቶሎ አድርጉልን። ፈጥነን ብረቱን፣ ፈጥነን አሸዋውን፣ ፈጥነን ጠጠሩን፣ ፈጥነን ለሰራተኛ እየከፈልን እናፈጥናለን። ጌታ ይባርካችሁ። እንወዳችኋለን፣ እናፈቅራችኋለን። በእርግጠኝነት አብራችሁ እንደምትሰሩ እስከ ዛሬ 5ኛው ጊዜ ነው። ታላቅ እንደሚሆን አምናለሁ። እስከ 23 ግንቦት ድረስ ሁላችሁም እየተባበራችሁ የቤተ ክርስቲያኑን በክፍለ ሀገር ያላችሁ ቢሆን ሁላችሁም አሻራችሁን ማድረግ አለባችሁ። እግዚአብሔር አሻራችሁን ይፈልጋል። ዘራችሁን ይፈልገዋል። እግዚአብሔር ፋይናንሳችሁን ይፈልጋል። ብትፈልጉ አሸዋ ገዝታችሁ መምጣት ትችላላችሁ። አናግራችሁ ብትፈልጉ ጠጠር ገዝታችሁ ብትፈልጉ ብረት ገዝታችሁ ብትመጡም ደስ ይለናል። ገንዘቡን ብትሰጡ ብትገዙም ደግሞ ሰዎች ልካችሁ እንኳን ይገዛ ካላችሁ ደስታችን ነው። ምንም የምንፈልገው እኛ ሕንጻው እንዲሰራ ብቻ ነው። ጌታ ይባርካችሁ። እንወዳችኋለን። ከነጻነት ቤተክርስቲያን ፓስተር መኮንን ድሪባ። ክብር ለኢየሱስ ይሁን። እንግዲህ የእግዚአብሔር ሰዎች አሁን እንደተናገሩት ፓስተር በፍቃዱም ፓስተር መኮንንም ይሄ 5ኛው የማሰባሰብ የፈንድሬዚንግ ዙራችን በጣም ከፍተኛና ተወዳጅ ነው። ምክንያቱም ከፍተኛውን ጎልያዳችንን የምንጥልበት ነውና እግዚአብሔር ደግሞ እንደተናገረ ስጡ ይሰጣችኋል፣ በተጨቆነ በተትረፈረፈ መስፈሪያ ይሰፈርላችኋል እንደተባለ አማኞች፣ ቅዱሳን፣ የእግዚአብሔር ሰዎች፣ ኃያላን የእግዚአብሔር ሕዝቦች ይህንን ዓላማ ብላችሁ ይህንን ጎልያድ ለመጣል ከኛ ጋር እንድትተባበሩ ጥሪያችን እናቀርባለን። እንግዲህ ነጻነት ቤተክርስቲያን እስከ ዛሬ ድረስ በተለይ በዚህ ስፍራ ላይ የተገነባው ግንባታ በጣም በከፍተኛ ወጪ አውጥተናል። ያ ሁሉ በዛ ሁሉ የእናንተ አሻራ አለበት። አሁን ግን ጎልያድን ግንባሩን ብለን የምንጥልበት ስለሆነ ሁላችሁም በመስዋዕት ኪዳን ቆማችሁ በፍጹም ልብ የምትሰጡበትና የምትሰጡበት ጊዜ ነው። እጃችሁ ይበርታ፣ በፍጹም አትላሉ። እግዚአብሔር ድል ይሰጠናል። በመጨረሻው ላይ ደግሞ እግዚአብሔር ለክብሩ የሚሆነውን ቤት ጨርሰን ሁላችን የምናመሰግንበት ጊዜ በጣም በቅርብ ይሆናል። ይሄ የመጨረሻው ከፍተኛው ሥራ ነው። ስለዚህ እዚህ ላይ በርቱ፣ በፍጹም ወደ ኋላ አትበሉ። እግዚአብሔር በድንቅ አብዝቶ ይባርካችኋል። ለዚህ ለበረከት የሚሆነውን እጃችሁ እናንተ ደግሞ ዘርጉ። የተትረፈረፈ የተጨቆነ ያለፈ የእናንተ ፖርሽን ነው። ተባረኩ በኢየሱስ ስም፣ በጌታ በኢየሱስ ስም። ይሄንን ለምትሳተፉ ቤታችሁ የተባረከ ይሁን። ልጆቻችሁ እግዚአብሔር ኤክሰል ያርጋቸው። በየትኛው ምንም አይነት ሊሚት የሚያደርጋችሁ በጤንነታችሁ፣ በሕይወታችሁ፣ በስራችሁ፣ በውጭ በሀገር ውስጥ በየትኛውም ቦታ ያላችሁ በኢየሱስ ስም የእግዚአብሔር ቅባት ያገኛችሁ። የጌታ የኢየሱስ ኃይል ያገኛችሁ። የወንጌል በረከት፣ ይሄ ታላቅ የወንጌል በረከት በቤታችሁ ይግባ። በልጆቻችሁ ላይ ያንጸባርቅ። ፈውስ ይሁን። ህልውናው ያገኛችሁ። ጓዳችሁ ስትወጡ፣ ስትገቡ፣ ስትሰሩ፣ ስትማሩ እግዚአብሔር ብለሽ ያርጋችሁ። ልጆቻችሁን በረከት ውስጥ ይግቡ። ልጆቻችሁ የታወቁ ይሆኑ። የእግዚአብሔር መንግሥት የሚሰሩ ይሆኑ። በጌታ በኢየሱስ ስም ጸልያለሁ። እንጂ ሰስነም አሜን ይሁን። ሳሙኤልን